መቅደሳችሁን ከሰበሩባችሁ የእግዚአብሔርን ማህበሮች መስላችኋል። ደስ ይበላችሁ። በመራብ ውስጥ፣ በመቸገር ውስጥ፣ በማጣት ውስጥ ልጆቻችሁን እያሳደጋችሁ ግን ምርር ብላችሁ ያልከፋችሁ ከሆነ ደስ ይበላችሁ። ይልቁኑ በዚህ ውስጥ ሳትመረሩ እግዚአብሔርን በደስታ ፍለጋ ከገሰገሳችሁ ደስ ይበላችሁ። እኛንና ጌታን የምትመስሉ ሆናችሁ። ይህ እኮ ብስራት ነው። ታዲያ ማንን ትመስሉ? ደግሞ ነገሩን ከፍ እናድርገው። በአንደኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 14 ላይ እንዲህ ይላል። ንዑድ ከሚሆን ጳውሎስ እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራን እንደተቀበሉ እናንተ ደግሞ ከሀገራችሁ ሰዎች መከራን ተቀበላችኋልና ይላል። ከሀገራችሁ ሰዎች መከራ ከተቀበላችሁ፣ መቅደሳችሁን ከሰበሩባችሁ፣ ውስጣችሁ ገብተው ካመሱባችሁ፣ ልትኖሩ የምትፈልጉትን ሕግ ካበላሹባችሁ፣ በሀገራችሁ ሰዎች መጎሰም ከደረሰባችሁ የእግዚአብሔርን ማህበሮች መስላችኋል። ደስ ይበላችሁ። ድል የነሱ የሰማዕታትን ማህበር መምሰል ጀምራችሁ ደስ ይበላችሁ። ያሸነፉ የበኩራት ማህበርን መምሰል ጀምራችሁ ደስ ይበላችሁ። ምን እየሆነን ነው? በሰማይ ያለች ድል የነሳሽ ጉባኤ የእግዚአብሔርን ማህበሮችም እየመሰልን ነው። በምድር የተወገዱ መከራ የተቀበሉ እነሱን እየመሰልን ነው ወገኖቼ። እና ምን እየሆነን ነው? እግዚአብሔርን እየመሰል ነው። ደግሞስ ሌላ ምን እየሆነን ነው ካላችሁ ወገኖቼ፣ ያመንነው በቅዳሴ ልናመልከው ብቻ አይደለም። ያመንነው በጉባኤ ልንሰማው ብቻ አይደለም። ያመንነው በሱባኤ ልንታጠቅ ብቻ አይደለም። ያመንነው አፋችን ቆጭጭላ እስኪመስል ልንጾም ብቻ አይደለም። ያመንለት ገዳም ልንሄድለት ብቻ አይደለም። ያመንለት አንድ ነገር እንድንሆን ጭምር ነው። እርግጡንም እንነጋገር። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 እንዲህ ይላል፣ ስለ እርሱ መከራ ልትቀበሉ እንጂ ልታምኑ ብቻ አልተጠራችሁም ይላል። እንዲህ የተጠራ ነው። ለዚህ ነው ልንዘምርለት ብቻ አይደለም ልንጎስምለትም ጭምር ከሆነ ታዲያ እርግጡን እንወቀዋ። ስንጠመቅ አንዱ ኮሚትመንት የገባ ነው። ክርስቲያን ስንሆን አንዱ ቃል ኪዳን የገባ ነው። መከራም ጭምር ለመቀበል ነው። ስለ እርሱ መከራ ልትቀበሉ ጭምር አንርሳው እንጂ ክርስቲያኖች ሆድ እንዳይብሰን፣ ምን ነው እንዳንል፣ እንዳንጉረመረም፣ ጀርባ እንዳንሰጥ፣ ማይተብ እንዳንበጥስ አንዱ ሁሌ መታወስ ያለበት ያመንነው መከራም ልንቀበል ጭምር ነው። ማመን ማለት እሱንም ማለት ነው። ይህንንም አትርሱ። በሕይወታችሁ በሚቀጥማችሁ የትኛውም መከራ ያመናችሁት እሱን በትዕግስት ለመቀበልም ጭምር ነው። ክርስቲያን ይሁን ይህንን ነው የሚለው። መከራም ልንቀበልለት ጭምር ነው ያመንነው ይላል። ይሄ ሲሆን ግን ከፍ ብሎ ምን ይላል? በአንድስ እንኳን በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ግን የመዳናችሁ ምልክት ነው ይላል። እና ይህ ሁሉን መከራ ሊያጠፋን ነው አይደለም፣ የመዳናችን ምልክት ነው ወገኖቼ። በቤተ ክርስቲያንም በግልም ብርቱ ፈተናዎች፣ ብርቱ ውጊያዎች፣ ብርቱ የማያቋርጡ ፈተናዎች ሲመጡ ጥፋት ይዞ እየመጣ እንደሆነ እንዳታስቡ። የመዳናችሁ ምልክት ነው የሚለው። መዳናችን እየቀረበ እንደሆነ ነው ማሰብ ያለብን። ወዮ ጠፋን እንዳትሉ፣ መዳናችን እየቀረበ እንደሆነ ተረዱ። አለቀልን እንዳትሉ፣ እንደ ብርቱ ጀማሪ ራሳችሁን ቁጠሩ። እንዳትነፈርቁ፣ አመስግኑ። ምክንያቱም
እሱ የመዳናችን ምልክት ነውና። ለምንድን ነው መከራው? መዳናችን በመከራ ነው የሚፈጸመው። ክብር ይግባውና ጌታችን እኛን ያገኘን በመስቀል መከራ ከሆነ እኛ ደግሞ ከእሱ ጋር የምንዋሃደው በመስቀሉ ነዋ፣ በመከራው ነዋ፣ በፈተናው ነዋ። ሌላ መንገድ የት አለው? የቅምጥልነት መንገድ የለው። እሱ እንደዚህ ካገኘን እኛም የምናገኘው በዚህ ነው። ወገኖቼ እኔን የጣሉኝ እንደሆነ እናንተን የሚጥሏችኋል ያለው ቃልን አታምኑትም? ወገኖቼ እሱ የተገፈተረ ከሆነ እኛን ዓለም ሊያቅፍን ትፈልጋላችሁ? እሱ የተጠላ ከሆነ ዓለም እኛን ሊያፈቅርን ታስባላችሁ? እሱ የተነቀፈ ከሆነ እኛን ሊያሞግሰን ትጠብቃላችሁ? ተው እንጂ። እንዴ እሱን ያነቁት ከሆነ እኛን እቅፍ እንዲያረጉን ታስባላችሁ? እሱን በጥፊ ያጮሉት ከሆነ እኛን እንዲያጨበጭቡልን ትፈልጋላችሁ? ተው እንጂ። እሱን ከከተማ ውጭ አውጥተው ቆሻሻ መጣያ ቦታ ላይ ከሰቀሉት እኛን እንዴ በመዓዛና በሽታ ባለው መልካም መዓዛ ባለው ቦታ እንዲያስቀምጡን ትጠብቃላችሁ? እንዲህማ ከሆናችሁ ክርስቲያን አልሆናችሁ። እናስተካክል ሀሳባችን። እሱ ከተገፈተረ የእሱ ከሆንክ ማንም የሚያቅፍ የለም። እሱ የተጠላ ከሆነ ማንም የሚወደ የለም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ዕብራውያን ምዕራፍ 13 ሲያበቃ ነቀፌታውን እየተሸከመን ከከተማ ውጪ እርሱ ወደ ተጣለበት ቦታ እንገሰግሳለን የሚለው። ለዚህ ነው ብትጣል አይድነቅ፣ እሱ ተጥሏል። ብትነቀፍ አይድነቅ። ይሄ መለያው ነው፣ ይሄ ባህሪው ነው። ይሄ ግን ለእኛ የጥፋት እንደ አንዳንድ ሰዎች በቃ ልንጠፋ ነው። በቃ ወገኖቼ ልንጠፋ አይደለም፣ ልንበራ ነው። ልንጦልግ አይደለም፣ ልንፈካ ነው። ልንረግፍ አይደለም፣ ልናብብ ነው። ይሄ እኮ ሃይማኖት ነው። ሴንት ስፕሪያን ቅዱስ ቆጵሪያኖስ እንዲህ ይላል፣ ቤተ ክርስቲያን በሁለት አይነት መንገድ አብባለች ይላል። አንደኛው በመከራ ዘመን ባለ የደም ሰማዕትነት አብባለች ይላል። ሁለተኛው በሰላም ዘመን ባለ ምናኔ አብባለች ይላል። መኮሰም ሲበዛ ማበቢያችን ነው። ይሄ ክርስትና ነው። መቀጥቀጥ ሲበዛ መጠንከሪያ ነው። ይሄ ኦርቶዶክሳዊነት ነው ወገኖቼ። ያለ ባህሪያችንም አንኖርም። ይሄ ነው ባህሪዋ። ወይ በደም ሰማዕትነት ታብባለች፣ ወይ በምናኔ ታብባለች፣ ወይ በአላውያን ነገስታት ፊት ታብባለች፣ ወይ ደግሞ በበረሃ በአራዊት ፊት ታብባለች፣ ወይ በእቶን እሳት ውስጥ ታብባለች፣ ወይ በጤዛ ስር ታብባለች፣ ወይ ሰይፍ ስር ታብባለች፣ ወይ ድንጋይ ስር ታብባለች፣ ወይ በነ ኔሮን ቄሳር መናፈሻ ግቢ ውስጥ ታብባለች፣ ወይ ደግሞ በበረሃ አቧራማ ቦታዎች ታብባለች፣ ወይ ዕለት ዕለት በመሞት በአረንጓዴ ሰማዕትነት ታብባለች፣ ወይ ደግሞ በአንድ ጊዜ ሰማዕትነት በደም ታብባለች። እያበበች ነው። እነሱ እንደሚያስቡልን አታስቡ እንጂ ወገኖቼ። አጥፊው እንደሚያስበው አንቀበለው እንጂ። አንዳንዴ እነሱ የሚነግሩን አሁን ደህና ናችሁ ሲሉን ሁላችንም አዎ ነው አይደል? ደህና ናችሁ ይሉናል። አዎ ብለን አምነናል። ነን ግን ተጠራጥራችኋል ወይም አምናችኋል። ዓለም ደሃ የሚለው ከሆነ ኪሎ ካሎሪ በታች የበላ እንደሆነ ነው። እውነት አስብ። አትሰሙኝም? መስማማትም የለም። ከሆነ ኪሎ ካሎሪ በታች የበላ እንደሆነ ዓለም ደሃ ነው ይላል። እንደሱ ነው የመንፈሳዊ እይታ። ይሄ ወርልድ ቪው እኮ ነው። ይሄ ግን አይደለም። ክብር ይግባውና ጌታችን ፖሊካርፐስን ምን ይለዋል መሰላችሁ? የሰርምኔሱን ቤተክርስቲያን አለቃ እኮ ነው። በፈረስ የተጎተተለትን እኮ ነው። ምን ይለዋል? መቸገርህን አውቃለሁ፣ ነገር ግን ባለጠጋ ነህ ይለዋል። እየሰማችሁ ዳነ ግንስ እየሰማችሁ
የመሶብ ፕላስቲክ ባዶ ሲሆን እውነትም ድሃ ሲሉ አሜን ትላለህ? ተው እንጂ እንደሱ የሚሉንን ሁሉ አሁን እኔ 40 ምናምን ዓመት ሆኖኛል። መሬት ትሽከረከራለች ነው ነበር። ይኸው ቆሜባታለሁ። አንድ ቀን ተሽከርክረን አታውቅም። ይኸው 40 ምናምን ዓመት ሆነ። ግን አምኛቸው ተቀብያለሁ። በጣም ብዙ ነገር እየተቀበልናቸው እኮ እየኖርን እኮ ነው። ድሃ ነህ ሲሉ አሜን። ድህነትን ሊቁ ዮሐንስ አፈወርቅ ሲተረጉም ድሃ የሚባለው ይላል ፈቃዱን መቆጣጠር የማይችል እየሰማችሁ ሁሉም ነገር ላይ የሚስገበገብ በቃኝ የማያውቅ እሱ ምንድን ነው? ድሃ። እውነትም እሱ እኮ ነው አይደለም? በመጠን በልቶ ይበቃኛል የሚለው ሃይማኖቱ የቀና ምግባሩ የጸና ትሩፋት የሚሰራ እሱ ምንድን ነው? ባለጸጋ ነው የሚለው አታምኑትም? እንደ እግዚአብሔር ከፍላችሁ ነው የምታምኑት? አናምነው ቢል እወርዳለሁ አለ ወረደ። ታምናላችሁ? አታምኑ? በጉልበት ነው እንደማሳምናችሁ እንደባለፈው ታምናላችሁ አለ። ይህንን መማሩታ መቸገርህን አውቃለሁ ግን ባለጠጋ ነህ። ባዶ መሆንህን አውቃለሁ ግን ባለጠጋ ነህ። ምንም እንደሌለ አውቃለሁ ግን ባለጠጋ ነህ። ይህንንማ ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ባለጸጋ ነህ። ይህንን ካልቀየርን እኮ እነሱን እየተከተልን እኮ ማጥፋት ማለቃችን እኮ አይደለም። ክርስቲያናዊ እይታ፣ መንፈሳዊ ሀሳብ ይሄ መሆኑን መገንዘብ አለብን። እያበብን ነው ምላችሁ። ለዚህ ነው እያበብን ነው። ማስረጃ ልስጣችሁ። በኔሮን ቄሳር መናፈሻ ግቢ ውስጥ በየዕለቱ ክርስቲያኖችን እየሰበሰበ ቄሳር ኔሮን ያቃጥል ነበረ። ታዲያ ይሄ ምን አዲስ ነገር አለው እንዳትሉኝ፣ አዲሱ ነገር ምን እንደሆነ ታውቃላችሁ? ቅዱስ ጳውሎስ የሮሜን መልእክት ሲጨርስ አንድ አስደናቂ ቃል ጠቅሷል። ምን ብሏል? ከቄሳር ቤተሰቦችም ሰላምታ ያቀርብላችኋል ይላል። ለካ ኔሮን ቄሳር ግቢ ውስጥ ክርስቲያኖች እየተቃጠሉ እየነደዱ ሲሞቱ በቄሳር ኪችን ውስጥ፣ በቄሳር መኝታ ቤት ውስጥ፣ በቄሳር ሳሎን ውስጥ እግዚአብሔር ክርስትናን ያለመልም ነበር። የቄሳር ቤተሰቦች ታዲያ እንዴት ተማረኩ? ይኸውላችሁ በክርስቲያኖቹ አመድ ስር እግዚአብሔር ክርስትናን በቄሳር ቤት ውስጥ ይዘራላችሁ ነበር። እነሱ ሲቃጠሉና ሲነዱ የቄሳር ቤተሰቦችን ልብ በወንጌል ያቀጣጥለው ነበር እግዚአብሔር። ጥቂቶች ሰማዕትነት ሲቀበሉ ብዙዎችን ይማርክ ነበር እግዚአብሔር። ለዚህ እኮ ነው ማበቢያችን ነው ያለው። ሌላ ምሳሌ ልስጣችሁ። ቅዱስ እስጢፋኖስ ሲወገር ጊዜ ቤተክርስቲያን አንድ ታላቅ ሰው አፍርታለች። ማን ነው እሱ? ሳውል የተባለው ቅዱስ ጳውሎስ ታስታውሳላችሁ? አንድ ባች፣ አንድ የወንበር ተማሪዎች፣ አንዱ ጉባኤተኞች ናቸው ቅዱስ ጳውሎስ እና ቅዱስ እስጢፋኖስ። አንደኛው ወጋሪ ሆነ፣ አንደኛው ተወጋሪ ሆነ። አንደኛው የወጋሪዎችን ልብስ ያዥ ሆነ፣ አንደኛው ደግሞ የወጋሪ ልብስ ያዥ ነፍስ ያዥ ሆነ። አንድ ሊቅ እንዳለው ሳውል የተባለው ጳውሎስ የወጋሪዎችን ልብስ ሲይዝ የሚያደርጉትን አውቁምና ይቅር በላቸው በማለቱ ቅዱስ እስጢፋኖስ የሳውልን ነፍስ ያዛት ይላል። ያኛው ልብስ ይሄኛውን ነፍስ ይዝ ነበር። ከለዋሪቆን እስከ ደማስቆ እየተንከራተተ የሚያገለግል ታላቅ ሰው ቤተ ክርስቲያን ያፈራቸው በቅዱስ እስጢፋኖስ የመወገር ድንጋይ ስር ነው። ወገኖቼ ሰማዕታትን ስንቀበር፣ ክርስቲያኖችን ስናሳርፍ ቀበርን የማንለው እኮ ለዚህ ነው። ተከልን እኮ ነው የሚባለው። እየሰማችሁ ነው? የቅዱስ እስጢፋኖስ መወገር ይህን ታላቅ ሰው ማርኮ ነበረ። ጸሎቷ አድኖታል ይላል አንድ ሊቅ። ወገኖቼ ታብባለች የምላችሁ እኮ ለዚህ ነው። በሻሻ የምትባል እዚህ አጋሩ አካባቢ 5 ወይም 6 ክርስቲያኖች ሰማዕትነት በተቀበሉ ጊዜ ዛሬ 10 ምናምን ዓመት አታስታውሱ? ከ500,000 በላይ የሚሆኑ ወጣቶች እኮ ተቀጣጠለ ልባቸው፣ ነደደ እኮ መንፈሳቸው። ኋላስ ቱቦ የሚጠርጉ ምንጣፍ የሚሸከሙ በዓል የሚያደምቁ ኋላስ ላባቸውን የሚያፈሱ ከ500,000 በላይ ወጣቶች በዚህ ቁጭት በዚህ መንፈሳዊ ቅናት ይሄው ከተማ አገሪቱን እንዳጥለቀለቁ አታዩ? እነሱ ናቸው ሰሞኑንም በቅርቡ አንዳንድ ቦታ ላይ ሰማዕትነት የተቀበሉት። እኛ ቱቦ ብቻ የሚጠርጉ መስሎን ነበር። ለካ እነሱም ይጠረጉላታል።
እኛ ላባቸውን ብቻ የሚያፈሱ መስለውን ነበር፣ ለካ ደማቸውን የሚያፈሱላታል። እኛ ፀሐይ ላይ ብቻ የሚደበደቡ ይመስለን ነበር፣ ለካ እነሱ አረር የጥይት አረር ውስጥ ይገባሉ። በቅርቡ አንድ ቦታ ሄጄ ሲነግሩኝ በጥይት እየመቱት አሉ፣ ጉልበቱን እያሰረ ድንጋይ እየያዘ ይጋደል ነበር አሉ አንድ ልጅ። ወገኖቼ ለካ ክርስትና ሰው ይሰራ ነበር። ለካ በአንዳንዶች